ሰላም ቅዱሳን እንደምናላችሁ መጋቢ ጌታው ሰለሞን ነኝ ከጋዮስ ሚኒስትሪ የሚተላለፍላችሁ መጽሐፍ ቅዱስን የምናጠናበት ፕሮግራማችን ነው። ባለፉት ኤፒሶዶች እንደተመለከታችሁት የዘፍጥረትንና የዘጸአትን መጽሐፍ ስናጠና ወይም ደግሞ የመግቢያ ሐሳቦችን ስንነጋገር ቆይተናል። በዚህኛው ኤፒሶድ ደግሞ ከኔ ጋር የዘሌዋውያንን መጽሐፍ እናጠናለን ማለት ነው። እንግዲህ የዘፍጥረትን መጽሐፍ ስናጠና ዘፍጥረት የነገሮችን ጅማሬ እንደሚነግረን ለመጽሐፎቻችን ለሚያወራቸው ታሪኮች ጅማሬዎችን የፍጥረትን፣ የኃጢአትን፣ የድነትን፣ የኪዳንን የሁሉን ነገር ጅማሬ እንዲሁም ደግሞ የአንድን ህዝብ እግዚአብሔር የመረጠውን ህዝብ ጅማሬ እንደነገረን እንደሚያስተምረን ተመልክተናል። የዘጸአት መጽሐፍ ደግሞ እግዚአብሔር አምላክ አንድን ባሪያ የነበረ ህዝብን እንዴት ወደ ኮቨነንት ኔሽን ወይም ደግሞ ወደ ኪዳን ህዝብ እንዴት እንደቀየረ ራሱ እንዴት እንደገለጠ ተመልክተን ነበር። አሁን ደግሞ የመረጠው ህዝብ እንዴት ከሱ ጋር ይመላለስ፣ በሱ ፊት እንዴት ይመላለስ፣ ወይም ደግሞ ይሄ የተመረጠው ህዝብ የኪዳን ህዝብ የሆነው የእስራኤል ህዝብ እንዴት እግዚአብሔርን ይቅረብ የሚለውን ደግሞ በስፋት የሚያወራው መጽሐፍ ላይ ደርሰናል። ይሄ መጽሐፍ ዘሌዋውያን በመባል ይታወቃል። ዘሌዋውያን በዘመናችን ላይ እንደምንመለከተው በቃ ኢየሱስ እኮ መስዋዕቶቹን እንደጨርሷቸዋል ብለን የምንተው አይነት መጽሐፍ አይደለም። በጣም አስፈላጊ መጽሐፍ ነው። የዘጸአት መጽሐፍ ባጭሩ መራት ካለብን የምንረዳው እንደዚህ ብለን ነው። ዘሌዋውያን የሚያስተምረን ነገር አንድ ኃጢአተኛ የሆነ ሰው ኃጢአተኛ የሆነ ህዝብ እንዴት ነው ወደ ቅዱሱ እግዚአብሔር መቅረብ የሚችለው? ወደ ቅዱሱ እግዚአብሔር እንዴት አንድ ኃጢአተኛ ሰው መቅረብ ይችላል የሚለውን የሚያስተምረን መጽሐፍ ነው የዘሌዋውያን መጽሐፍ። ዘሌዋውያን ማለት ምንድን ነው? እንግዲህ ኦሪጂናል ስያሜውን ስንመለከት ዋይቅራ የሚል ስያሜ ያለው ሲሆን ይህም ደግሞ ጠራቸው የሚል ቀጥታ ትርጉም አለው። እንዳልየነው ዘፍጥረትን ስንመለከት የመጀመሪያውን ቃል እንደሆነ የዕብራይስጡ የያዘው የዘጸአትንም የመጀመሪያውን ቃል እንደያዘው ሁሉ የዘሌዋውያንን መጽሐፍ የመጀመሪያውን ቁጥር ጥቅስ ነው የሚይዘው። ይሄም ደግሞ ጠራቸው and he called የሚል ትርጓሜ ይኖረዋል። እንግሊዘኛው እንዲሁም አማርኛው የኛ መጽሐፍ ቅዱስ የምንጠቀመው ሌቫይትስ ወይም ደግሞ ዘሌዋውያን ስለሚል የሌዋውያን መጽሐፍ ስለ ሌዋውያን የሚያወራ ከነሱ ጋር የተገናኘ ነገር የሚያወራ የሚል ትርጉም ያለው። ኦኬ የመጽሐፉን ሴቲንግ ሂስቶሪካል ጂኦግራፊካል ሴቲንግ እንመልከት። ዘጸአትን ስንመለከት ዘጸአት ሁለት ሂስቶሪካል ሴቲንግ እንዳለው፣ አንደኛው ሴቲንግ በግብጽ ምድር በባርነት ሲሆን ሁለተኛው ሴቲንግ ደግሞ በሲና ተራራ ላይ እንደሆነ ሁሉ የዘሌዋውያን መጽሐፍ የራሱ ሴቲንግ አለው። በታሪክ ስርዓት ወይም ደግሞ በጊዜ ገደብ እናስቀምጠው ከሆነ ዘሌዋውያን የዘጸአት መጽሐፍ ፓርት ነው። ግን በተለየ ሁኔታ ፎከስ የሚያደርገው የሌዋውያንን ላይክ ስለሆነ ፎከስ የሚያደርገው የነሱ ስርዓት የነሱን እግዚአብሔር ጋር እንዴት ኃጢአተኛው ማቅረብ እንዳለባቸው የሚናገር ስለሆነ ለብቻው ተነጥሎ ወጣ። ሴቲንጉ ብዙ የመጽሐፍ ቅዱስ ምሁራን እንደሚስማሙት የዘሌዋውያን መጽሐፍ በማውንት ሳይና ወይም ደግሞ በሲና ተራራ ላይ የተደረገ ንግግር ወይም ደግሞ እግዚአብሔር የሰጠው ስርዓት ሲሆን የመገናኛው ድንኳን ተሰርቶ ካለቀ እና እግዚአብሔር መገኘት በማደሪያው ድንኳን ላይ ከወረደ ከአንድ ወር በኋላ የእግዚአብሔር መገኘት በሕዝቡ መካከል በግልጽ መንቀሳቀስ ከጀመረ ሕዝቡ የእግዚአብሔርን መገኘት ካወቀ ከአንድ ወር በኋላ የተከናወነን ታሪክ ወይም ደግሞ የተነገረን ነገር እንደሚነግረን ማሰብ ያስፈልጋል። ምንድነው የዘጸአት መጽሐፍ የዘሌዋውያን መጽሐፍ ዓላማ ካላችሁኝ፣ የዘሌዋውያን መጽሐፍ ዓላማ ቅዱሱ ህዝብ የኪዳኑ ህዝብ እግዚአብሔር እንዴት ማምለክ እንዳለበት፣ ለእግዚአብሔር ምን አይነት መስዋዕት መሰዋት እንዳለበት፣ በእግዚአብሔር ፊት እንዴት ቅድስናው መጠበቅ እንዳለበትና እግዚአብሔርን የሚያገለግሉ ካህናት በምን አይነት ስርዓት እንደሚያገለግሉት መመሪያን ለመስጠት የተጻፈ መጽሐፍ ነው። ስለዚህ ይህንን መጽሐፍ ስናነብ የምናገኘው እንዴት እግዚአብሔር በምን አይነት መልኩ መመለክ እንደሚፈልግ፣ እንዴት ቅድስና መጠበቅ እንደሚቻል፣ ምን አይነት መስዋዕቶች እግዚአብሔር እንደሚያከብሩት
የሚያገለግሉ አገልጋዮች በምን አይነት ልዕቀት፣ በምን አይነት ንጽህና፣ በምን አይነት ዕውቀት፣ በምን አይነት መሰጠት፣ በምን አይነት ፍርሃት እግዚአብሔርን ማገልገል እንዳለባቸው የሚነግረን መጽሐፍ ነው። ስለዚህ ይህንን መጽሐፍ ማጥናት በአዲስ ኪዳን ለምንኖር ለእኛ አማኞች የምናመልከው አምላክ ምን ያህል ሆሊ እንደሆነ ቅዱስ እንደሆነና ምን አይነት አምልኮን እሱ እንደሚፈልግ ምን አይነት አገልግሎትን እሱ እንደሚፈልግ የሚያስረዳን መጽሐፍ ነው። ይህ መጽሐፍ እንግዲህ እንደ ሌሎቹ መጽሐፎች ሁሉ ከፋፍለን ነው የምንመለከተው። ከፋፍለን ስንመለከተው ይህ መጽሐፍ እንደ ዘጸአት መጽሐፍ ሁሉ የተለያዩ ክፍሎች ይኖሩታል። ስለዚህ እነዚህን ክፍሎች አንድ በአንድ እያየናቸው እንሄዳለን። እንግዲህ የመጀመሪያው የመጽሐፉ ክፍል በዘጸአት መጽሐፍ ውስጥ የምናገኘው በዘሌዋውያን መጽሐፍ ውስጥ የምናገኘው የመጀመሪያው ክፍል ከምዕራፍ 1 እስከ ምዕራፍ 7 ያለው ክፍል ነው። ከምዕራፍ 1 እስከ ምዕራፍ 7 ያለውን ክፍል ነው የምናገኘው። ከምዕራፍ 1 እስከ ምዕራፍ 7 ባለው ክፍል ውስጥ የምናገኘው ዋና ሐሳብ ምንድነው ካላችሁኝ 5ቱን ዋና መስዋዕቶች ነው የምናገኘው። ብዙ አይነት መስዋዕቶችን በዘሌዋውያን መጽሐፍ ውስጥ እናገኛለን፣ ግን ዶሚናንትሊ 5 መስዋዕቶችን በዘሌዋውያን መጽሐፍ ከምዕራፍ 1 እስከ ምዕራፍ 7 ባለው ውስጥ እናገኛለን። እነዚህ መስዋዕቶች የመጀመሪያው የሚቃጠል መስዋዕት ነው። ዝርዝር ከማየታችን በፊት እነዚህ መስዋዕቶች ለምን እንደሚሰዉ ማን እንደሚሰዋቸው በእያንዳንዱ መስዋዕት ውስጥ ምን መሰዋት እንዳለበት መጽሐፉ በዝርዝር ይነግረናል። 7ቱን ምዕራፍ ስናነብ ማን መሰዋት እንዳለበት ምን መሰዋት እንዳለበት ለምን እንደሚሰዋ ይነግረናል። 5ቱ መስዋዕቶች ሁሉን በዚህ ደረጃ ማብራራት ጊዜ ይወስድብናል። ስለዚህ እናንተ መጽሐፍ ቅዱስ ስታነቡ መግቢያውን ካገኛችሁ እንደምታጠኑት ተስፋ አደርጋለሁ። ስለዚህ የመጀመሪያው መስዋዕት የሚቃጠል መስዋዕት ነው። ይሄ የሚቃጠል መስዋዕት የሚቃጠለው ሙሉ የሚቀርበው እንስሳ ሲሆን ለምንድን ነው ይሄ መስዋዕት የሚያስፈልገው ካላችሁ ዲቮሽንን ለማመልከት ነው። ለእግዚአብሔር መሰጠታችንን የሚያመለክት ነው። ዲቮሽንን ወይም ደግሞ እግዚአብሔርን ለማምለክ መወሰናችንን የሚያመለክት ነው። ጀነራል የሆነ መስዋዕት ነው። ሁለተኛው መስዋዕት የእህል መስዋዕት የምንለው ነው፣ ወይም ደግሞ ግሬን ኦፈሪንግ ብለን የምንጠራው ነው። ይሄ ደግሞ ታንክስ ጊቪንግ ነው። ለእግዚአብሔር ምስጋናን የምናቀርብበት እግዚአብሔር አምላክ ከሰጠን ነገሮች መካከል ለእግዚአብሔር የምናመጣው የእህል መስዋዕት ነው። እህል የምናቀርብበት መስዋዕት ነው፣ የምስጋና መስዋዕት ነው። ሶስተኛው መስዋዕት ፒስ ኦፈሪንግ ወይም ደግሞ የሰላም መስዋዕት የምንለው ሲሆን ይሄ ደግሞ ከእግዚአብሔር ጋር ህብረት ማድረጋችንን የሚገልጽ መስዋዕት ነው። ከምዕራፍ 1 እስከ ምዕራፍ 7 ባሉት ክፍሎች ውስጥ ነው እንግዲህ የምናቀርበው እነዚህ ነገሮች ማለት ነው። የሌላኛው መስዋዕት የኃጢአት መስዋዕት የምንለው ነው። ይሄ ከኃጢአት ለመንጻት የምናቀርበው ፒዩሪፊኬሽን ነው። የመንጻትን ስርዓት የምንፈጽምበት መስዋዕት ነው። የመጨረሻውና ካሉት መስዋዕቶች መካከል ጠንከር የሚለው መስዋዕት ደግሞ ጊልት ኦፈሪንግ የምንለው የበደል መስዋዕት ነው። አንድ ሰው አውቆ ለሰራው ኃጢአት አውቆ ለሰራው በደል ደጋግሞ ላደረገው ኃጢአት የሚያቀርበው መስዋዕት ነው። እንግዲህ እነዚህን መስዋዕቶች በ7ቱ ምዕራፍ ውስጥ በተለያየ ክፍሎች ውስጥ ታገኟቸዋላችሁ። እንግዲህ ቀጥለን የምናገኘው ክፍል ከምዕራፍ 8 እስከ ምዕራፍ 10 ያለው ነው። ምዕራፍ 1 እስከ 7 ያለውን ክፍል ስናጠቃልለው ይሄ ክፍል የሚያስተምረን በእግዚአብሔር ፊት እንዴት ለኃጢአታችን መስዋዕት እንደምናቀርብና እንዴት በእግዚአብሔር ፊት ተቀባይነት እንደምናገኝ ወይም ደግሞ ከእግዚአብሔር ጋር ያለንን ፌሎሺፕ እንዴት እንደምናስቀጥል እንዴት እንደምናመሰግነው የሚናገርን ክፍል ነው የምናገኘው። ከምዕራፍ 8 እስከ ምዕራፍ 10 ያለው ክፍል ደግሞ በዚህ መጽሐፍ ውስጥ ሁለተኛው ክፍል ነው። ስለምንድን ነው የሚናገረው ብለን ስንናገር የሚናገረው ስለ ካህናትና ስለ አሿሿማቸው ስለ አመራረጣቸው የሚናገር ክፍል ነው። ይህ ክፍል ከመጽሐፍ ቅዱስ ውስጥ በጣም አስፈሪውንም ክፍል የምናገኝበት እግዚአብሔር ምን ያህል እንደሚቆጣ የምናይበት ክፍል ነው። እሱን እያየን እንዳለ እንግዲህ ምዕራፍ 8 ላይ እግዚአብሔር አምላክ አሮንንና ልጆቹን ለክህነት ስርዓት ለሊቀ ካህንነት ስርዓት ሲለያቸው እንመለከታለን። እንዲሁም ደግሞ ሌሎቹን
ሌዋውያኖችንም ደግሞ እንደዚሁ እግዚአብሔር ለአገልግሎቱ ሲለይ እንመለከታለን። በመስዋዕቱ በመገናኛው ድንኳን ዙሪያ ሆነው እንዴት እንደሚያጥኑ እንዴት እንደሚያመልኩት ሲናገር እንመለከታለንና በዚህ ሥርዓት ውስጥ እግዚአብሔር አንድን ነገር በጣም ኢንፈሳይዝ አድርጎ ይናገራል። ይሄም ቅድስና ነው፣ ሆሊነስን ነው። ሆሊነስን እግዚአብሔር አምላክ በዚህ በዘሌዋውያን መጽሐፍ ውስጥ አንዱ የሚያገናኘው ከሰዎች ተግባር ጋር ብቻ ሳይሆን ቅድስናን አንዱ የሚያገናኘው ከምን ጋር ነው ካላችሁ የሱን ቃል የሱን ትእዛዝ ሙሉ በሙሉ ከማክበር ጋር ያገናኘዋል። ከዛ ምዕራፍ 9 ላይ እንዲሁ የመስዋዕቱን ሥርዓት እንዴት ማድረግ እንዳለባቸው እንዴት መቀደስ እንዳለባቸው ከነገራቸው በኋላ ይፋዊ የሆነ የመገናኛው ድንኳን ከተሰራ በኋላ ይፋዊ የሆነ አንድን የመስዋዕት ሥርዓት ምዕራፍ 9 ቁጥር 22 ላይ ያረጋሉ። ላንብብላችሁ። አሮንም እጆቹን ወደ ሕዝቡ ዘረጋ፣ ባረካቸውንም የኃጢአቱንም የሚቃጠለውንም የደህንነቱንም መስዋዕት ከሰዋ በኋላ ወረደ። ሙሴና አሮንም ወደ ማገናኛው ድንኳን ገቡ፣ ወጡም፣ ሕዝቡንም ባረኩ። የእግዚአብሔርም ክብር ለሕዝቡ ተገለጠ፣ እሳትም ከእግዚአብሔር ዘንድ ወጣ፣ በመሠዊያው ላይ የሚቃጠለው መስዋዕት ስቡንም በላ። ሕዝቡም ሁሉ አይተው እልል አሉ፣ በግንባራቸው ወደቁ። እግዚአብሔር ባዘዘው መሰረት እግዚአብሔር በፈቀደው መሰረት ካህናቶቹ ሙሴ፣ አሮን እንዲሁም ደግሞ ሌዋውያን የአሮን ልጆች እግዚአብሔር ባዘዘው መሰረት መስዋዕቱን ባቀረቡ ጊዜ እግዚአብሔር አምላክ መስዋዕታቸውን ሊቀበል ከሰማይ በእሳት መልኩ ተገለጠ፣ መስዋዕታቸውን ወሰደ። ምዕራፍ 10 ላይ ስንገባ ግን የዚህን ሪቨርስ እናገኛለን። የአሮን ልጆች ናዳብና አብድዩ በየራሳቸው ጥናውን ወስደው እሳት አደረጉበት፣ በላዩም ዕጣን አኖሩበት፣ በእግዚአብሔርም ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ። እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ። ምዕራፍ 9 ላይ እንዳነበብነው ቅድም በእግዚአብሔር ባዘዛቸው መልኩ መስዋዕትን ባቀረቡ ጊዜ የእግዚአብሔር እሳት ወርዳ መስዋዕቱን በላች። እግዚአብሔር እንደተቀበላቸው መስዋዕታቸውን ነገራቸው። ሕዝቡም ምልል አለ። ቀጥለን በምናነበው ምዕራፍ ውስጥ ግን እነዚሁ ካህናት ለእግዚአብሔር መስዋዕትን አቀረቡ። ግን ያቀረቡት መስዋዕት ውስጥ እግዚአብሔር ያላዘዛቸው ነገር ነበረበት። ያላዘዛቸውን እሳት አቀረቡ ይላል። የዚህ ሰዓት እንደ ቅድሙ እሳት ወረደች። አሁን የወረደችው እሳት ግን የበላችው መስዋዕቱን ሳይሆን የበላችው ሰዊዎችን ነበረ፣ የሰዉትን ካህናት ነበር። ለምን ስንል ቁጥር 3 ላይ ሙሴ ለአሮን ነው የአሮን ልጆች ስለሞቱ ሙሴ ለአሮን እንደዚህ ይላል፣ እግዚአብሔር ወደ እኔ በሚቀርቡ እቀደሳለሁ፣ በሕዝቡም ሁሉ ፊት እከብራለሁ ብሎ የተናገረው ይህን ነው አለው። አሮንም ዝም አለ። እግዚአብሔር የዘሌዋውያን መጽሐፍ ላይ አንዱ የሚያስተምረን በቅድስናው እግዚአብሔር በክብሩ እግዚአብሔር እርሱ በሰጠው ትእዛዝ አይደራደርም። ይህን የምታደምጡ ወንዶችና ሴቶች አገልጋዮች እግዚአብሔርን የምናገለግለው እኛ በፈለግነው መንገድ አይደለም። እግዚአብሔርን የምናገለግለው እግዚአብሔርን ደስ የምናሰኘው እግዚአብሔር ደስ ያሰኘኛል ብሎ እሱ ባስቀመጠልን ስርዓት እሱ ባስቀመጠልን መንገድ ነው። እሱ ባስቀመጠልን መንገድ እሱ ባዘጋጀልን እሱ ይመጥነኛል ብሎ በሰጠን ትእዛዛት ስናመልከው እግዚአብሔር መስዋዕታችንን ይቀበላል፣ አገልግሎታችንን ይቀበላል። እሱ ባላዘን መልኩ ስናደርገው ግን ወዳጆቼ ወይ አይቀበልንም እግዚአብሔር። እዚህ መጽሐፍ ላይ እግዚአብሔር መስዋዕታቸውን ተቀብሏቸው የነበሩትን ካህናት እሳቱ መጥቶ እነሱ ሲበላቸው ተመለከታላችሁ። ለምን ካላችሁኝ ያላዘዛቸውን እሳት ስላመጡ ነው። እግዚአብሔር ከእንደዚህ አይነት ነገር እንዲጠብቀን ይሄ ጸሎቴ ነው የሚሆነው። በመቀጠል የምናየው ክፍል ከምዕራፍ 11 እስከ ምዕራፍ 15 ድረስ ያለ ክፍል ነው። በዚህ ክፍል ላይ እግዚአብሔር ንጹህና ንጹህ ያልሆኑ ነገሮችን ለሕዝቡ በጣም ይገልጽላቸዋል። ንጹህ የሆነ ንጹህ ያልሆነ፣ በእግዚአብሔር ፊት የሚበሉ የማይበሉ፣ በእግዚአብሔር ፊት የሚቀርቡ የማይቀርቡ እያለ በጣም ብዙ ትእዛዛትን ይነግራቸዋል። እስራኤላውያን አብረው በሚኖሩበት ሕዝብ መካከል አብረው ሲኖሩ ከምን አይነት ነገር ራሳቸው መጠበቅ እንዳለባቸው፣ ምክንያቱም አንዱ የመቀደሳቸው ምልክት ይሄ ስለሆነ በዛን ጊዜ ይህንን ያደርግላቸዋል። እግዚአብሔር የሚበሉትን የማይበሉትን ሲወስንላችሁ ትመለከታላችሁ። አንዲት ሴት
ወልዳ መቼ ነው ለእግዚአብሔር መግባት ያለባት? የምጽአቷ ወራት እንዴት ነው የሚሆነው? መቼ ነው የምትገባው የሚለውን እንዲሁም ስለ የተለያዩ ህመሞች በቆዳ ላይ ስለሚመጡ ህመሞች እንዲሁ እግዚአብሔር ዲል ያደርጋል። በዚህ ቦታ ላይ በደንብ የሚናገረው ነገር ስለ ሞራል ኃጢአት አይደለም። ምዕራፍ 11 እስከ ምዕራፍ 15 የሚናገረው ስለ ሞራል ሲን አይደለም። ይሄ ሶሻል ሲን ወይም ደግሞ ይሄ ማህበራዊ የምንለውን ከማህበረሰባችን ጋር አብረን ስንኖር ቢኮዝ እግዚአብሔርን የምናመልከው በግላችን ብቻ ሳይሆን ከማህበረሰብ ጋር ስለሆነ አብረን ወጥ የሆነ አምልኮ እንዲኖረን ወጥ የሆነ የህይወት ስርዓት እንዲኖራቸው ለእስራኤል የሰጠውን ነገር ትመለከታላችሁ ማለት ነው። ስለዚህ ይሄ የሚናገረው ለአምልኮ ብቁ ስለመሆን ነው። እግዚአብሔር ለማምለክ ብቁ ለመሆን እግዚአብሔር አትብሉ ብሉ ካላቸው ነገር የእስራኤል ሕዝብ መጠበቅ ነበረባቸው እና እግዚአብሔር የተቀደሰና የረከሰ የሚለው ነገር አለው። እስራኤላውያን ይሄንን እንዲያውቁ አብረዋቸው በዙሪያቸው ከሚኖሩ አሕዛብ አንጻር ያገኙትን እንዳይበሉ ያገኙትን እንዳያግበሰብሱ እግዚአብሔር አምላክ በእነሱና በሌላው ሕዝብ መካከል ልዩ ይሆን ዘንድ በሌላው አማልክትና በእግዚአብሔር ዘንድ ልዩነት ይኖር ዘንድ እግዚአብሔር ይሄ ያከብረኛል ይሄ አያከብረኝም ብሎ የገለጸበት ነገር እናገኛለን ማለት ነው። ከምዕራፍ 12 ቁጥር 30 አንስተን እስከ ምዕራፍ 17 ቁጥር 30 ድረስ እንሄድ እንደዚሁ እዚሁ ጋር ያለን ሐሳብ እናገኛለን ማለት ነው። ከምዕራፍ 11 እስከ ምዕራፍ 15 ድረስ እግዚአብሔር አምላክ ህዝቡ ንጹህ እንዲሆንለት እንደሚፈልግ ትመለከታላችሁ። በዚህ ምዕራፍ ውስጥ የምናገኘው አንድ ነገር ብንጠቀልለው ይሄን ምዕራፍ እግዚአብሔር አምላክ ህዝቡ ንጹህ የተለየ እንዲሆንለት ይፈልጋል። በምኑ ከተባለ እግዚአብሔር ህዝቡ በስነ ምግባሩ ልዩ እንዲሆን ይፈልጋል። እግዚአብሔር ህዝቡ በንጽህናው ልዩ እንዲሆን ይፈልጋል። እግዚአብሔር ህዝቡ ፍትህን በማድረግ ልዩ እንዲሆን ይፈልጋል። ይሄንን ነው አሁን ባነበብኩላችሁ ክፍል አበክሮ መጽሐፉ የሚናገረው ማለት ነው። ይሄንን ከነገርኳችሁ ወደ ቀጣዩ ክፍል ከማለፋችን በፊት አንድ ምዕራፍ ላይ ቆይታ እናደርጋለን። ምዕራፍ 16 የሌዋውያን መጽሐፍ ኤፒክ ናት ወይም ደግሞ ክላይማክስ አለች። ይሄ ምንድነው? አንድ ለየት ያለን መስዋዕት የሚናገርበትን ክፍል እናገኛለን። ምዕራፍ 16 ስለ ዴይ ኦፍ አቶንመንት ነው የሚናገረው። ይሄ የመጽሐፉ ልብ ነው። ምዕራፍ 16 ዴይ ኦፍ አቶንመንት ማለት የስርየት ቀን ተብሎ የሚከበር እስራኤላውያን በዓመት አንድ ጊዜ የሚያከብሩትን እንደ ህዝብ በእግዚአብሔር ፊት የሚቀርቡበት በዓመት አንድ ጊዜ የሚከበር በዓል ነው። ዴይ ኦፍ አቶንመንት ወይም ደግሞ የስርየት ቀን። በዚህ ቀን ሊቀ ካህኑ ስለ ህዝቡ ሁሉ ኃጢአት 2 እንስሶችን ለመስዋዕትነት የሚያቀርብበት ሲሆን አንደኛው ወደ ምድረ በዳ የሚለቀቅ አንደኛው ደግሞ መስዋዕት ሆኖ ደሙን ይዞ ወደ ቅድስተ ቅዱሳን የሚገባበት ነው። ይሄ ህዝቡ ከእግዚአብሔር ጋር ሪኒዋል የሚያደርጉበት በዓመት አንድ ጊዜ የሚደረግ በዓላቸው ነው። በዚህ ቀን ካህናቱ ሁሉ መንጻት አለባቸው። ህዝቡ ሁሉ መንጻት አለበት እና ቅዱሳት መጻሕፍት ያጠኑ ሰዎች ሲናገሩ በእነዚህ ቀናት የህዝቡ ልቡ 2 ነው። ከመስዋዕቱ በፊትና ከመስዋዕቱ በኋላ ልቡ በጣም 2 ነው ይባላል። ከመስዋዕቱ በፊት ህዝቡ በፍርሃት በመንቀጥቀጥ ነው የሚወጣው። ለምን? ሊቀ ካህኑ መስዋዕቱን ይዞ ወደ ቅድስተ ቅዱሳን ነው የሚገባው። ወደ ቅድስተ ቅዱሳን ሲገባ እግዚአብሔር ይምረው ይሆን? ተቆጥቶ በህዝቡ ላይ ሊፈርድ ይቀመጥ? እርግጠኛ አይሆኑም። ገብቶ መስዋዕቱን በእግዚአብሔር ፊት ካቀረበ በኋላ ግን ተመልሶ ሲወጣ ህዝቡ ሪጆይስ ያደርጋል። ለምን? እግዚአብሔር ምህረት እንዳደረገላቸው ይታወጃል በዛ ጊዜ። ስለዚህ ምዕራፍ 16 የዘሌዋውያን መጽሐፍ ልብ ናት፣ ዋና ክፍል ናት። ስናጠቃልለው ይህንን ኤፒሶድ ከምዕራፍ 1 እስከ ምዕራፍ 15 ባለው ክፍል ውስጥ እግዚአብሔር ህዝቡ በተለያየ ጊዜ የሚያቀርቡትን መስዋዕት በግላቸው የሚያቀርቡትን መስዋዕት ለኃጢአት፣ ለምስጋና፣ ለስጦታ የሚያቀርቡትን መስዋዕት ከነገረን በኋላ ካህናቶቹ በምን አይነት መልኩ እሱን ሊያገለግሉት እንደሚገባ እንዴት እግዚአብሔርን ክብር የእግዚአብሔርን ቅድስና በመጠነ መልኩ ለእግዚአብሔር መስዋዕት ማቅረብ እንደሚገባቸው
አስረድቶ መስዋዕታቸውን በመቀበል ካረጋገጠላቸው በኋላ እንዲሁም ደግሞ እሱ ባላዛቸው መልኩ መስዋዕትን ባቀረቡ ጊዜ ደግሞ እግዚአብሔር ምን አይነት ፍርድን ሊፈርድ እንደሚችል እንዲሁ ካሳያቸው በኋላ በቀረው ክፍል ደግሞ ንጹህና ንጹህ ያልሆኑ ነገሮችን ህዝቡ ከሌላው ህዝብ የሚለይበትን ነገር እግዚአብሔር ከነገራቸው በኋላ የመጽሐፉን ክላይማክስ ወይም ደግሞ የመጽሐፉን ልብ ዋና ሐሳብ ይነግረንና የመጀመሪያው ክፍል ያልቃል። ስለዚህ ምዕራፍ 16 የስርየት ቀን ያቺ በዓል ለህዝቡ በጣም ልዩ በዓል ነች። ዘሌዋውያን መጽሐፍ ኃጢአተኛ ሰዎች እንዴት ወደ እግዚአብሔር ይቅረቡ የሚለውን የሚያስረዳን መጽሐፍ ነው። በቀጣይ ክፍል እንገናኝ። ጌታ ይባርካችሁ።